ሰላም ኢትዮጵያን ቱዴይ ቤተሰቦች አዳዲስ መረጃዎች ደርሰውናል። አርዕስተ ዜናውን አስቀድመን ወደ ዝርዝር ዜና እንገባለን። ሀገር አቋራጭ የህዝብና የጭነት ትራንስፖርት አሽከርካሪዎች የብቃት ምዘና ዳግም ሊሰጥ መሆኑ ተሰምቷል። ኤርትራ በከባዱ ኢትዮጵያንም ከሳለች። ጀነራል ታደሰ ወረደ ከጠቅላይ ሚኒስትሩ ጋር ለመወያየት ማሰባቸውንም ተናግረዋል። የአትሌቲክስ ፌዴሬሽኑ ጋር ያጋለጠውን የኦዲት ሪፖርትን በዝርዝር የምንመለከተው ጉዳይ ነው። በኤአይ የሚፈጠሩ የርቀት ምስሎችና ስጋትነታቸው በጣም ጨምሯል የሚልም ዜናዎች አሉ። የኢትዮጵያን ቱዴይ ቤተሰቦች ሰብስክራይብ አላደረጋችሁ ቻናላችንን ሰብስክራይብ ታደርጉ ደስ ይለናል። አስተያየትም ጻፉልን። ወደ መረጃዎቹ አለፍን። ኤርትራ ኢትዮጵያን ከሰሰች። ባለፉት ጥቂት ቀናት ውስጥ የኢትዮጵያ መንግስት ኤርትራ በኢትዮጵያ ሉዓላዊ ግዛትና አንድነት ላይ ጥሰት እየፈጸመች ነው በማለት ክስ ለመመስረት የተባበሩት መንግስታት ድርጅትና ለበርካታ ሀገር የመንግስት መሪዎች ደብዳቤ በመላክ ጨምሮ ዲፕሎማሲያዊ ዘመቻዎችን አጠናክሯል ሲል ዛሬ ካወጣው መግለጫ ላይ ተመላክተናል። የኢትዮጵያ መንግስት ዓለም አቀፉ ማህበረሰብ ለማሸማቀቅና ለረጅም ጊዜ ለዘለቀው የጦርነት አጀንዳው ድጋፍ ለማግኘትም በግልጽ እየሰራ ይገኛልን ብሏል። እውነታው ግን የኢትዮጵያ ገዢው የብልጽግና ፓርቲ በግዴለሽነት ላለፉት 2 ዓመታት ባልተጠራ መግለጫዎች እንዲሁም ቀስቃሽ ሰበር ትንኮሳዎች በራሱ አነጋገር የኤርትራ ወደቦችን ከተቻለ በህጋዊና አስፈላጊ ከሆነ በወታደራዊ ኃይል ለማግኘት ሲያደርግም ቆይቷል። የኢትዮጵያ መንግስት ከቃላት ትንኮሳ ባለፈ የጦር መሳሪያ ግዢና እልፍ አላፍ ሀገርን የማፍረስ ተግባራትን በመስራት ላይ ይገኛልን ብሏል። ምንም እንኳን እነዚህ ቀስቃሽ ድርጊቶች የኤርትራን ሉዓላዊነትና የግዛት አንድነት እንዲሁም ክልላዊ መረጋጋትን አደጋ ላይ የሚጥሉ ቢሆንም ኤርትራ ከፍተኛ ገደብ ማድረግን መርጣለች። የኢትዮጵያ ገዢ አካል የኤርትራ ሉዓላዊነትና የግዛቱን አንድነት በመጣስ ወንጀላ ላይ ይገኛል። ይህ ያልተገባ ውሸት ነው ሲልም ከሷል። የአትሌቲክስ ፌዴሬሽኑ ጋር ያጋለጠው የኦዲት ሪፖርት የፌዴራል ዋና ኦዲተር የኢትዮጵያ አትሌቲክስ ፌዴሬሽን የስራ አፈጻጸምና የ2016 በጀት ዓመት የሂሳብ እንቅስቃሴዎችን ኦዲት አድርጓል። ኦዲት ሪፖርቱ ሰሞኑን በሕዝብ ተወካዮች ምክር ቤት የቀረበ ሲሆን ፌዴራል ዋና ኦዲተር መሰረት ዳምጤ ፌዴሬሽኑ በተለይ ከአዳዲስ ኩባንያ ጋር በተያያዘና ከዶላር ሂሳብ ጋር ያጋጠሙ ጉድለቶችን አቅርበዋል። ፌዴሬሽኑ ከአዳዲስ ስፖርት ካምፓኒ ጋር እንደ አውሮፓውያን አቆጣጠር ከጃንዋሪ 1 2023 እስከ 31 ዲሴምበር 2020 ድረስ የስፖንሰርሺፕ ስምምነት ማድረጉን ወይዘሮ መሰረት አስታውሰዋል። በተደረገው ኦዲት ፌዴሬሽኑ በገባው ውል መሰረት ከአዳዲስ ካምፓኒ ለሚገቡ ትጥቆች ፌዴሬሽኑ የትራንዚትም ሆነ ሌሎች ተያያዥ ወጪ ሳያወጣባቸው እንደሚያቀርብ የተጠቀሰ ቢሆንም ፌዴሬሽኑ ግን ከአዳዲስ ካምፓኒዎች የመጡ ትጥቆችን ለትራንዚት መጋዘን ወጪ ከ2014 ዓ.ም እስከ 2016 ዓ.ም በድምሩ ከ3 ሚሊዮን 588 ሺህ ብር በላይ መክፈሉ ተረጋግጧል ብለዋል። ከዚህ ውስጥ ብር ለ1 ሚሊዮን 835,882 ብሩ ለምን ጉዳይ እንደተከፈለ ማስረጃ እንዳላቀረበም አስታውሰዋል። በተጨማሪም በየዓመቱ የስልጠና ፕሮጀክቶች ስር ለሚገኙ 1200 ታዳጊዎች አትሌቶች 11 አይነት ትጥቆች እንደሚላክላቸው በውል ቢቀመጥም ፌዴሬሽኑ ግን የሚልካቸው የትጥቅ አይነቶች 6 ብቻ መሆናቸውን ዋና ኦዲተሯ ገልጸዋል። ይህም ብቻም አይደለም። ፌዴሬሽኑ ከአዳዲስ ካምፓኒ ጋር በገባው ውል መሰረት ከካምፓኒው በየዓመቱ የተላከለትን የዶላር መጠን የማያሳይ ከካምፓኒው የተላከ ማስረጃ አልተገኘም ብለዋል። ዶላሩ የሚገባበት የፌዴሬሽኑ የውጭ ምንዛሪ አካውንቶች ብዛት ስንት እንደሆነና ኦዲት ስለመደረጋቸው የሚያሳይ ማስረጃ ተጠይቆ ፌዴሬሽኑ አለማቅረቡን ዋና ኦዲተሯ ተናግረዋል። በተያያዘም የፌዴሬሽኑ የዶላር ገንዘብ የተለያዩ ግለሰቦችና ተቋማት በኢትዮጵያ ብር ለመቀየር በመስማማት የሚለዋወጡ ሲሆን አጠቃላይ ለግለሰቦችና ለተቋማት በብር እንዲቀየር ትዕዛዝ የሚሰጥ መሆኑንም ዋና ኦዲተር አስታውሰዋል። ዶላሩ ወደ ብር ከተቀየረ በኋላም በህጋዊ ደረሰኝ ወደ ፌዴሬሽኑ አካውንት ገቢ ስለመደረጉ ወይም በተሰብሳቢ መልክ ስለመያዙ ሪፖርት አለመቅረቡንም አስታውቀዋል። ጀነራል ታደሰ ወረደ ከጠቅላይ ሚኒስትሩ ጋር ለመወያየት ማሰባቸውን ተናገሩ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ በግጭት ማቆም ስምምነቱ አተገባበር መዘግየት በተለይም ተፈናቃዮችን ወደ ቀያቸው በመመለስና የትግራይ ግዛቶችን ወደ ነበሩበት በመመለስና የቀድሞ ተዋጊዎችን ትጥቅ አስፈትቶ ወደ ማህበረሰቡ በመቀላቀል ዙሪያ ከጠቅላይ ሚኒስትር አብይ ጋር በአካል ለመወያየት ማሰባቸውን እንደገለጹ ጊዜያዊ አስተዳደሩ አስታውቀዋል። ጀነራል ታደሰ የተናገሩ በኢትዮጵያ ከተመድ ልማት ፕሮግራም ልኡካን ጋር ዛሬ መቀሌ ውስጥ በተወያዩበት ወቅት ነው። ጀነራል ታደሰ ትጥቅ ፈተው ወደ ማህበረሰቡ የሚቀላቀሉ የትግራይ ቀድሞ ተዋጊዎች በቂ የገንዘብ ድጋፍ አላገኙ በማለትም በውይይቱ ላይ መናገራቸው ተዘግቧል። ልኡካኑ በበኩሉ የተመድ ልማት ፕሮግራም መሪ ወደ ማህበረሰቡ ለሚቀላቀሉ የቀድሞ ተዋጊዎች የትምህርትና ስልጠና ድጋፍ እንደሚያደርግ ቃል መግባቱንም ዘገባው ጠቁሟል። ለሀገር አቋራጭ የህዝብና የጭነት ትራንስፖርት አሽከርካሪዎች የብቃት ምዘና ዳግም ሊሰጥ ነው። የትራንስፖርትና ሎጂስቲክስ ሚኒስቴር ለሀገር አቋራጭ የህዝብና የጭነት ትራንስፖርት አሽከርካሪዎች የዳግም ምዘና መስጠት በቅርቡ እንደሚጀምር አስታወቀ። ምዘናውን ተከትሎ የሚሰጠው የብቃት ማረጋገጫ በዚህ ዓመት ቁጥሩ የጨመረውን የትራፊክ አደጋ በመቀነስ ረገድ መሰረታዊ ለውጥም ያመጣል የሚል እምነት እንዳለው ሚኒስተሩ ገልጿል። ይህ የተገለጸው የሚኒስቴር መስሪያ ቤቱ የ11 ወራት እቅድ አፈጻጸም ሪፖርቱን ለህዝብ ተወካዮች ምክር ቤት ዛሬ ሐሙስ ሰኔ 20 2017 ባቀረበበት ወቅት ነው። ሪፖርቱን ለፓርላማው በንባብ ያቀረቡት የትራንስፖርትና ሎጂስቲክስ ሚኒስተሩ ዶክተር አለሙ ስሜ ዳግም ምዘና መስጠት ያስፈለገው የአሽከርካሪነት ስራ አደጋን ተከላክሎ በማሽከርከርና የመንገድ ደህንነትን በላቀ ደረጃ በማስጠበቅ አኳያ ያለበትን ደረጃ እንደገና ለማረጋገጥ በማስፈለጉ እንደሆነ በሪፖርታቸው ገልጸዋል። ይህንን በጋራ ለመስራት ሚኒስቴር መስሪያ ቤቱ ከስራና ክህሎት ሚኒስቴር ጋር የመግባቢያ ሰነድ መፈራረሙንም ገልጸዋል። ሚኒስቴሩ በተቋቋመው ቡድን አማካኝነት ጥናት ከተካሄደ በኋላ የስራ ደረጃ ስርዓተ ትምህርትና የስልጠና ማኑዋል መዘጋጀቱን ተናግረዋል። የአሽከርካሪነት ስራ
ፕሮፌሽናል ስታንዳርድ እንደሌለው ያወቅነው ይህን ስራ ለመስራት ስንገባበን ያሉት ዶክተር አለሙ በአሁኑ ወቅት ለስራው የሚያስፈልግ 40 ሞጁል ስታንዳርድ መዘጋጀቱን አስረድተዋል። ከነዚህ ሞጁሎች ውስጥ 15ቱ ለህዝብ ትራንስፖርት፣ 10ሩ ደግሞ ለደረቅና ፈሳሽ ጭነት አሽከርካሪዎች የተዘጋጁ መሆናቸውንም አብራርተዋል። እኛ ዝም ብለን ፈተና ብቻ አዘጋጅተን ፈትነን መንጃ ፍቃድ ለመስጠት ነበር ያሰብነው፣ ግን ወደ ስራ ሲገባ ይሄ ፕሮሲጀር እንደሚያስፈልግ ህጉ ያስገድዳል። ደረጃውን የጠበቀ ምዘና ለማድረግ እነኚህ መሟላት አለባቸው። ይሄንንም ጨርሰናል። አሁን ወደ ምዘና ወደ ማዘጋጀት ገብቷል ሲሉ ስለ ሂደቱ የደረሱበትን ደረጃ አመላክተዋል። ሚኒስቴር መስሪያ ቤቱ ምዘናውን የሚያደርገው ከዚህ ቀደም እንደነበረው ስህተት በማይፈጠር ደረጃ መሆኑንም ሚኒስተሩ ገልጸዋል። ሂደቱ በሚኒስትሮች በቅርብ ክትትል እየተመራ ከሰዎች ንክኪ ነፃ በሆነና ማንም በምንም መልኩ አድሎ መስራት በማይቻልበት መልኩ የሚከናወን መሆኑንም አስረድተዋል። የመንጃ ፍቃድ ራሱን የምንሰጠው የብቃት ማረጋገጫ ራሱን እንቀያይረዋለን፣ ከፋይዳ ጋር እናያይዘዋለን፣ ለኮፒና ለፎርጅድ በማያጋልጥ መልኩ እናደርጋለን ማለት ነው። በሌላ በኩል ተመሳስሎ የተሰራ ማስረጃ መያዝ በማይችሉበት ሁኔታ እናደርገዋለን። ዶክተር አለሙ የሚኒስቴር መስሪያ ቤታቸው ወደፊት እቅድ ጠቁመዋል። የብቃት ማረጋገጫ የሚጀምረው ሚኒስተሩ የትራፊክ አደጋ ዋና አድራሾችና በጅምላ ሰው የሚጨርሱ ሲሉ ከጠሯቸው የጭነት መኪናዎች ጋር አውቶቡሶች አሽከርካሪዎች ነው። አሽከርካሪዎች እንደሚሰጠው የብቃት ማረጋገጫ ሁሉ የተሽከርካሪ መለያ ቁጥርን የተመለከቱ ተመሳሳይ ስራዎችም የተከናወኑ መሆናቸውንም ተናግረዋል። መኪናውን ያቀጥላሉ ይሆናል ወይ ቅርጫ ያደርጋት ይሆናል እንጂ በዚያ ታርጋ ወይም ቀይሮ መንዳት አይቻልም ሲሉ ሚኒስተሩ አጽንኦት ሰጥተዋል። ሚኒስተሩ እነዚህ ለውጦች የትራፊክ አደጋ በመቀነስ ረገድ መሰረታዊ ለውጥ ያመጣሉ የሚል ተስፋቸውን በዛሬው ፓርላማ ውሏቸው አንጸባርቀዋል። እንዲህ ያደረግንና የህዝብ ተሳትፎ እየጨመረ በመሰረታዊነት የትራፊክ አደጋን የመቀየር ስራ ካልሰራን አደጋው እንዲሁ ይቀጥላል ማለት ነው። ግን ይሄ ስራ መሰረታዊ ለውጥ ያመጣል ብለን እናስባለን ሲሉ ዶክተር አለሙ ተናግረዋል። በኢትዮጵያ ውስጥ ከሚደርሱ የትራፊክ አደጋ 70% የሚጠጋው በአሽከርካሪ ስህተት የሚከሰት እንደሆነ ከትራንስፖርትና ሎጂስቲክስ ሚኒስቴር የተገኘ መረጃ ያመለክታል። ኤአይ የሚፈጠሩ የቃል ምስሎች ስጋትነታቸው ጨምረዋል። አንዳንዶች እነዚህ ምስሎች የቀድሞ የፍቅር አጋራቸውን ለመበቀል ይፈጥራሉ ሲሉ ተመራማሪዎች ገልጸዋል። ዓለማችን በተለያየ ጊዜ በርከት ያሉ የተራቀቁ ቴክኖሎጂዎችን እያስተናገደች ነው የመጣችው። ከቴክኖሎጂዎቹ ጋር ተያይዘው የሚፈጠሩ ስጋቶችንም በዛው ልክ አስተናግዳለች። አርቲፊሻል ኢንተለጀንስ ወይም ኤአይ የወቅቱ አነጋጋሪ ቴክኖሎጂ ሲሆን ጥቅሙ ስጋቱን በዛው ልክ እየጨመረ መጥቷል። በዓለም ላይ ኤአይ በመታገዝ የሚፈጠሩ የቃል ምስሎች ስጋትነታቸው ከቴክኖሎጂ መዘመን ጋር እየጨመረ ነው። በእነዚህ ዌብሳይቶች ሰዎች የሚያውቋቸውን ሰዎች ምስል በማስገባት ወደ ርቃ ምስልነት እንደሚቀይሩም ተገልጿል። ምስሎቹ ለእውነትነት የቀረቡ በመሆናቸው ሰዎች መለየት እንደሚቸገሩ ባለሙያዎች አስረድተዋል። የኮምፒውተር ሳይንስ ባለሙያው ማይክል ዚመር ምስሎቹ ፍጹም እውነተኛ እንዳይመስሉና በርከት ያሉ መተግበሪያ ድርጅቶች እንደዚህ አይነት ምስል የሚሰሩ መተግበሪያዎችን ማስወገዳቸውን ገልጸዋል። ይህን የሚሰሩ ድረገጾች ግን አሁን መኖራቸው ባለሙያው ተናግረዋል። ዚመር የፎቶ ኤዲቲንግ ቴክኖሎጂ በጣም ዘምኗል ያለ ሲሆን አሁን ላይ እነዚህን የርቃ ምስሎች ለመፍጠር አንድ ክሊክ ብቻ በቂ ነው ሲልም አብራርተዋል። ኤሊሰን ቤሪ የተባለች 14 ዓመት ልጅ በዚህ አይነት መንገድ የርቃ ምስል ተሰራባት ትናገራለች። ይህንን ምስሏንም ከ2400 የሚበልጡ የትምህርት ቤቷ ተማሪዎች እንደተመለከቱ ትገልጻለች። ቶርን የተሰኘ ድርጅት እድሜያቸው ከ13 እስከ 20 የሚሆኑ 1200 ልጆች ላይ ጥናት ማድረጉን ገልጾ በጥናቱ ከ8 ልጆች አንዱ በዲፕፌክ የተሰራ የርቃ ምስል የተጠቃ ሰው እንደሚያውቅ እንዲሁም ከ17 ሰዎች ውስጥ አንዱ የዚህ ድርጊት ሰለባ እንደሆነ መታወቁ ይፋ ተደርጓል። ተመራማሪዎች አንዳንድ ህጻናት እነዚህን ምስሎች ማወቅ ስለሚፈልጉ ብቻ ይፈጥራሉ ያሉ ሲሆን አንዳንዶች ደግሞ የፍቅር አጋራቸውን ለመበቀል ይፈጥራሉ ብለዋል። በአሜሪካ በርካታ ግዛቶች ያለ ግለሰቡ ፍቃድ የርቃ ምስል መፍጠርና ማጋራት ወንጀል ቢሆንም አሁን ጉዳዩ አሳሳቢነቱን በመጨመሩ ጥንቃቄ ይሻልም ተብሏል። ኤአይ በመታገዝ የሚፈጠሩ ምስሎችና ቪዲዮዎች ከጊዜ ወደ ጊዜ ውስብስብ እየሆኑ እየመጡ ሲሆን እውነተኛ መሆናቸውን ለማረጋገጥ ስለሚከብድ ነገሩን በጥንቃቄ ማየት ይፈልጋልም ሲባል ተነግሯል። ቤተሰቦቻችን የያዝነው መረጃ የሰማችሁትን ይመስል ነበረ። በሌላ መረጃ እስክንገናኝ ድረስ በሰላም ቆዩ።